ታሪካችን የሚጀምረው ከ3 ዓመት በፊት በጂንጂንግ ደሴት ላይ ሲሆን በብዛታቸው በጣም ብዙ ግዙፍና አስፈሪ ጉንዳኖች ዝቅተኛ ደረጃ የሆኑ ተዋጊዎችን ሙሉ በሙሉ ከበዋቸውን እንመለከታለን። ጉንዳኖቹ ትላልቅ ስለነበሩ የተለመዱ መሳሪያዎች በእነሱ ላይ ምንም አይነት ጉዳት ሊያደርሱ አይችሉም ነበር። በዚህ ጊዜ ሁሉም ተስፋ በሚቆርጥበት ሰዓት ላይ ታዋቂ የሆኑ ከከፍተኛ የኤስ ደረጃ ተዋጊዎች ወዲያውኑ ወደ ውጊያው ዘለው በመግባት ጉንዳኖቹ ያለምንም ጥረት ያጠፏቸዋል። እነዚህ ነገሮች የጀመሩበት ከ10 ዓመት በፊት ስንመለከትም ሚስጥራዊ የሆኑ በሮች በመላው ዓለም ላይ መከፈት ጀምረው ነበር። ይህም በሙሉ ከተሞች ላይ ገዳይ የሆኑ አስማታዊ አውሬዎች በከተሞቹና ሰዎች ላይ ትርምስምስ ጀምረው ነበር። የሰው ልጅ ራሱ ለመከላከል ዘመናዊ የጦር መሳሪያዎች፣ ጠመንጆች፣ ታንኮች እና ሚሳኤሎችን ቢደቅኑባቸው ግን የሚያስገርም ሁኔታ መሳሪያዎቹ በጭራቆች ላይ ምንም አይነት ጉዳት ማድረስ አይችሉም ነበር። ቢሆንም ሰው መፍትሄ አያጣምና እነሱ ለመታገል የተለያዩ አስማታዊ ችሎታዎችን በሰዎች ላይ አንዳንዶቹ አስማት በመጠቀም ሌሎቹ ደግሞ አካላዊ ጥንካሬያቸውንና ፍጥነታቸውን በማስነሳት ደረጃቸው ከኤስ በጣም ጠንካራ ጀምሮ እስከ ኢ በጣም ደካማ በማለት ሰዎችን እንዲያድኑ ተዋጊ ተብለው ታወቁ። ቢሆን ግን አንድ ተዋጊ አንዴ ችሎታው ካነቃ ደረጃውንና የኃይል መጠኑን ለዘላለም መቀየር አይችልም ነበር። እነዚህ ነገሮች ከጀመሩበት ከ7 ዓመት በኋላ ዋና ገጸ ባህሪያችን ጄንዎ ሳንግን እንመለከታለን። ጄንዎ ከሰዎች ልጅ ደካማ ተዋጊ በማለት የሚታወቅ የኢ ደረጃ ደካማ መሆኑን በተጨማሪ ቀላል በሆኑ የኢ ደረጃ የሚገቡበት ዋሻዎች ውስጥ ራሱን ማዳን እንኳን የማይችል ነበር። ነገር ግን ጄንዎ እንደዚህ የሚያደርገው ወዶ ሳይሆን በዋሻዎች ውስጥ በጣም ከባድ የሆነ ማዕድን በመሸጥ የእናቱን የሆስፒታል ክፍያ ለመክፈልና ታናሽ እህቱን ለመደገፍ ገንዘብ በጣም ስለሚያስፈልገው ዋሻዎች ለመታገል እየከበዱ ሲመጡ ማዕድኖቹ እንደዚያው የበዙ ስለሚመጡ ራሱ ያስገደደ መዋጋት ይቀጥላል። እንደዚህ እያለ አንድ ቀን ደግሞ ጄንዎ ወደ ዲ ደረጃ የማጂክ በር ሲሄድ እንመለከታለን። እዛ የሚያውቃቸው ሌሎች ተዋጊዎች ሲመለከቱት ጄንዎ ከነሱ ጋር በማየታቸው ዋሻው ቀላል መሆኑን በማስታወስ በውስጣቸው እፎይታ ይሰማቸው ነበርና በደግነት ሰላምታ ይሰጡታል። እዚያም ጄንዎ ሊ የምትባል ጓደኛው ያገኛትና እሷ ስለሱ ዘወትር የምትጨነቅ የቢ ደረጃ ፈዋሽ ስትሆን ሁሉ ጊዜ ተወግቶ ከቆሰለ በኋላ ታክሞ ነበር። በዚህ ጊዜ ተዋጊዎቹ በዲ ደረጃ ዋሻ ከመግባታቸው በፊት ሶንግ የተባለ ከነሱ አለቃቸው ይመርጡና ብዙ ሳይዘገዩ መደበኛው አለቃ አሸንፈው እንደጨረሱ ድብቅ የሆነ መንገድ ዋሻው ውስጥ ያገኛሉ። ተዋጊዎቹ ተሰብስበው ሲያስቡ አንጋፋው መሪ ሶንግ ከውስጥ የሚመጣው አስማታዊ ኃይል ቀላል መሆኑን ይናገራል። ነገር ግን በሕግ መሰረት ለተዋጊዎች ማህበር ሪፖርት ማድረግ ወይም ራሳቸው ገብተው ማጽዳት እንዳለባቸው ይናገራል። በዚህም ለመስማማት ወደ ውስጥ መግባት ወይም ለመመለስ ድምጽ መስጠት ይጀምሩና አንገባም የሚሉ አንደኛው ነፍሰ ጡር ሚስት ስላለችው ሲሆን ሌሎቹ ደግሞ ፈርተው አንፈልግም ሲሉ እንገባለን የሚሉ ደግሞ ዋሻ ውስጥ ሌላ የተደበቀ በር ማግኘት በጣም ብርቅ በመሆኑና እጅግ ጠቃሚ የሆኑ ውድ ማዕድን እንደሚኖረው በማሰብ መግባት ይፈልጋሉ። በመጨረሻም ድምፁ 5 ለ5 እኩል ሆኖ ውሳኔው ላይ ያልተሳተፈው ለጄንዎ ይሆናል። ጄንዎ ግን እሱ በጣም ደካማ እንደሆነና ቀደም ብሎ ተወግቶ እንደነበር ቢያስታውስም ነገር ግን የቤቱ ችግር እያሰበ እንግባ በማለት ይወስናል። አዳኞቹ ለረጅም ሰዓታት የአየር ሁኔታ ሙሉ በሙሉ የተቀየረበት ጥልቅ መንገድ ተጉዘው በመጨረሻ ወደ አንድ ትልቅ ክብ ቅርጽ ያለው አዳራሽ ይደርሳሉ። ቦታው ተፈጥሯዊ ዋሻ ሳይሆን ጥንታዊና የፈረሰ ቤተ መቅደስ እንደሆነ ይገነዘባሉ። በዚህም ተዋጊዎቹ ወደ ውስጥ ይገቡና ዙሪያው ሲመለከቱ የጦር መሳሪያና ብዙ የሙዚቃ መሳሪያ ያላቸው ሐውልቶች ይመለከታሉ። ተዋጊዎች ግን ምንም አይነት ማዕድን ወይም የአስማት ክሪስታል ባለማየታቸው ያንጸረጸረው ወደ ክፍሉ መሃል ይራምዳሉ። በዚህ ሰዓትም ሶንግ መሪያቸው ወደፊት በመራመድ አንድ ሐውልት የቤተ መቅደሱ ሕጎች የያዘ መመልከት ይጀምራል። ሶንግ በሕጎቹ ግራ ተጋብቶ እያነበበ ሳለ በመጀመሪያ ንጉስህን ማክበር፣ ሁለተኛ ደግሞ ንጉሳቸው ማመስገን፣ ሶስተኛ ደግሞ እምነትህን ለንጉስ ማሳየትና እነዚህ ትዕዛዞች የማይከተሉ በህይወት እንዳይወጡ የሚል ያነባል። ተዋጊዎቹ ግራ ተጋብተው ምን ማለት እንደሆነ እያሰቡ እያለ አንድ ከነሱ ሚስተር ኪም የተባለ ነገሩን በቀላል ያስበውና አንድ የሚያስፈራ ሐውልት በመመልከት ጊዜ እያጠፋ እንደሆነና እሱ ምንም ሳይዝ ዝም ብሎ መውጣት እንደሚፈልግ በማጉረምረም እየተናገረ መራመድ ይጀምራል። በዚህ ሰዓት ጄንዎ ቆሞ ክፍሉ እየተመለከተ በክፍሉ መጨረሻ ባለው ዙፋን በተቀመጠው ግራ ተጋብቶ አትኩሮ ሲመለከተው ሚስተር ኪም እየተራመደ ሲሄድ የሐውልቶቹ አይኖች ወደታች ዘንበል ብለው ሚስተር ኪምን እየተከታተሉት ነበር።
ጂንዎ በከፍተኛ የፍርሃት ድምፅ ሚስተር ኪም እንዲቆምና ማንም እንዳይንቀሳቀስ በከፍተኛ ድምፅ ይጮሃል። ነገር ግን በጣም ዘግይቶ ሚስተር ኪም ወደ በሩ ሲሄድ በሩ ሲዘጋና በበሩ አጠገብ የነበረ ሐውልት በሚያስደንቅ ፍጥነት መሳሪያ ወደ ታች በመሰንዘር ሚስተር ኪምን በጭካኔ ጭንቅላቱን ጨፍልቆ ይገድለዋል። እንግዲያውስ ተዋጊዎች መጨረሻቸው እንደሆነ ገብቷቸው ሚስተር ኪም በሩ ላይ ሞቶ እንደወደቀ ሌሎቹ በድንጋጤ ነፍሴ አድኝ ማለት ይጀምራሉ። ጂንዎ ግን ተስፋ የማይቆርጥ በመሃል ላይ የተቀመጠው ንጉሳቸው ነው ብሎ ስላሰበ አይኖቹ ላይ ሲመለከት በአይኖቹ የቁጣ እሳት እንደሚወጣ አስተውሎ ሁላቸውም እንዲጠነቀቁ ሲነግራቸው ቅጽበትና አንድ ሌላ ተዋጊ ሮጦ ለመውጣት ሲል አንድ ሆኖ ሁለት ተጨማሪ ይሞታሉ። በዚህ ሰዓትም ጂንዎ የሐውልቶቹ ንጉስ ሁላቸውም እስካሁን ድረስ ያልገደላቸው የቀድሞው ሶንግ ያነበበው ሕግ እስኪቀጥለው ድረስ እየጠበቀ መሆኑን አስተውሎ ሶንግን እንደገና እንዲነግረው ይጠይቀዋል። ሶንግ የመጀመሪያው ትዕዛዝ ንጉስህን አምልክ የሚል ሲደግምለት ጂንዎ ማምለክ ማለት ሙሉ በሙሉ ለንጉስህ እጅ መስጠትን ማሳየት መሆኑን ይገነዘባል። በዚህም ጂንዎ እርምጃ ለመውሰድ ንጉሱን እየተመለከተ ሲነሳ ንጉሱ ጂንዎን ሲመለከት ጂንዎ በፍጥነት ጎንበስ ብሎ አክብሮቱን ሲያመለክት ንጉሱ እሱን ከመግደል ይመለሳል። በዚህም ጂንዎ የመጀመሪያ ትዕዛዛቸውን እንዳለፈው እንዳረጋገጠ የንጉሱ ፊት እየተቀየረ መሆኑን ያስተውላል። ከጥቂት ደቂቃዎች በኋላ በተፈጠረው ነገር ግን ቦታው በጸጥታ ይሞላል። ጂንዎ በዚህ ሰዓት የንጉሱ ቀጣይ እርምጃ ለማወቅ ሁለተኛው ህጉ ንጉሳቸው ማመስገን ማለት በሆነ መንገድ ማመስገን እንዳለባቸው ቢያውቅም ግን እንዴት የሚል አልገባውም ነበር። ቢሆን ግን ንጉስ እርምጃ ለመውሰድ ስለዘገዩ ተነስቶ ሊገድላቸው በራሱ ሲመጣ አንድ ከነሱ ብቻው ቀረብ ብለው እኔ ሁሉም አይነት ምስጋና አውቃለሁ ብሎ ቢሞክርም ንጉሱ ግን አሁንም ፊቱ ሲቀየር የተመለከተ ጂንዎ እየተሳሳተ መሆኑን ተረድቶ አሁንን ሁሉም ተበትነው ወደ ሙዚቃ መሳሪያ ወደ ያዙ ሐውልቶች እንዲሮጡ ጮሆ በመናገር ሊን የፈራችው ይዟት ይሮጣል። በዚህ ሰዓት ግን ነገሮች ያልገባቸው ተገድለው ሲሞቱ የጂንዎ ቃሎች የሰሙ ግን ወዲያውኑ ሐውልቶቹ የምስጋና ሙዚቃ ይጀምራሉ። ቢሆን ግን አሁንም ሐውልቱ ሙዚቃ ማሰማት የሚጀምሩት አንድ ሰው ተተክተው ስለነበሩ ጂንዎና ሊ ሐውልቱ ላይ ሲሄዱ ዝም ስላለ ጂንዎ እሷን እዛ ትቶ ሌላ ፍለጋ ሲሮጥ ሐውልቱ ሙዚቃ ይጀምራል። ቢሆን ግን ጂንዎ እየሮጠ እያለ ንጉሱ ደርሶበት ሊረግጠው ሲል ሳያስበው ወደ ሌላ ሐውልት በመሄዱ እግሩን ብቻ ተቆርጦ ወደ ሌላ ሐውልት ደርሶ እንድትዘፍን ያደርጋታል። በስተመጨረሻ በዚህም ሁለተኛ ህግ እንደተጠናቀቀ ንጉሱ ወደ ቦታው ይመለሳል። በድንገት ግን መላው አዳራሽ የሚያናውጥ ትልቅ የመሬት መንቀጥቀጥ ድምጽ ይሰማል። እሱም ልክ በክፍሉ መሃል ላይ አንድ ትልቅ ክብ ቅርጽ ያለው የድንጋይ መሰዊያ ተብሎ የሚታወቅ ወደ ላይ ይወጣል። ጂንዎ የተቆረጠው እግሩ እንደያዘ መሬት ላይ ይህ ደግሞ ሶስተኛ ህግ እምነትህን ለንጉስ አስመስክር ለሚል ነው ይላል። በዚህ መሪ ሶንግ ምን እንደመሆን ለማየት ወደ መሰዊያው ይቀርብና ልክ እግሩ መድረክ ላይ ሲረግጥ ቀይ እሳት በድንጋዩ ላይ ይለኮሳል። በዚህም በፍርሃት ሁሉም መሰዊያው ዙሪያ ይሰበስባሉ። በመቀጠልም እሳቶቹ ሙሉ በሙሉ እንደበሩ መግቢያ በሮችም ይከፈታሉ። ሰዎች መሰዊያ ላይ በቆሙ ቁጥር ብቻ እንደመሆኑ ያስተዋለው ጂንዎ ማንም አይኖቹ ከሐውልቶቹ እንዳይነሳ በማለት መራር ትዕዛዝ ያስተላልፋል። ቢሆን ግን አንድ ከነሱ ክዳቸው ስትሮጥ ሐውልቶቹ እነሱን ለመግደል መንቀሳቀስ ይጀምራሉ። ለዚህም ጂንዎ ጮህ ብሎ አንድ ሰው መድረኩን ጥሎ ከወጣ እሳቱ ይጠፋል። በሮቹ በፍጥነት ይዘጋሉ እና ሐውልቶቹ ለመግደል ይቀርባሉና እምነትህን ማረጋገጥ ማለት እስከ መጨረሻ ቦታህን አለመልቀቅ ማለት ነው ቢልም አንድ ስለ ቤተሰቡ ምክንያት አድርጎ ሳይሰማው ሮጦ ይወጣል። ስለዚህ በዛ ቤተ መቅደስ የቀሩት ጂንዎ፣ ሶንግ እና ሊ ሲሆኑ ሶንግ ሊ ጂንዎን ይዛው እንድትወጣ ቢነግራትም ሊ ግን ደክማ ስትወድቅ ጂንዎ እግሩ ስለተቆረጠ ጂንዎ ሊን ሶንግ ይዟት እንዲወጣ ያዘዋል። ከደቂቃ በኋላም ክፍሉ በጨለማ እንደተዋጠ ሐውልቶቹ ወዲያውኑ ጂንዎን ከበው ትልቅ ጦር የያዘው ሐውልቱ በጦሩ አውድቆ ደሙ በአደገ መሰዊያ ላይ እየፈሰሰ ያቺ የመጨረሻ ጊዜ ልብ የመታበት ሰከንድ ጂንዎ የቤተ መቅደሱ 3 ህጎች ስላከበረ ለሁለተኛ ጊዜ የመኖር እድል ተሰጥቶት ጂንዎ በፍቃዱ ተቀብሎ በድጋሚ በሆስፒታል ላይ ሲነሳ ታሪካችን ይጨርሳል። እሺ ሰዎች ቀጣይ ክፍል እንሰራላችሁ። ቻናላችን ላይክ እና ሰብስክራይብ በማድረግ ሌሎች የአኒሜ ጓደኞቻችን እንዲመለከቱት እንድታግዙን እንጠይቃለን። ይመቻችሁ።